ሽንቁር እያፈርኩ ለሰው አላወራውም እንጂ ረጅም የትዝታ እጁን እየላከ የዛሬ ኑሬን የሚፈታተንና ከአእምሮዬ የማይጠፋ አንድ ጉዳይ አለ። በየቀኑ በምክንያትም ካለ ምክንያትም ውልብ እያለ ትዝ ሳይለኝ ውሎ አያውቅም። ቆይቷል። ከዚህ ወዲህ ስንትና ስንት ነገር በእድሜ ማገርና ቋሚ ላይ እንደ ጭቃ ተለስኖ እንደ አሸዋና ሲሚንቶ ተገርፎ ደንዳና ወጣት ሆኛለሁ። ግን ያ ትዝታ ዛሬም ድረስ ከነትኩስነቱ ልቤን እንደቃልቻ ዱቤ ከሚያስደልቃት ፍርሃት ከቀላቀለ ጉጉቱ ጋር በውስጤ ተዝናንቶ ተቀምጧል። ለማንም አላወራሁትም። እንኳንስ ለሌሎች ላወራው ለራሴም እንደ ፎቶ ካሜራ ብርሃን ብልጭ ከሚል ቅስፈት አልፎ በውስጤ ቃል ሆኖ እንዳይወለድ ፊት ነስቼው ነው የኖርኩት። ትምህርት ቤት የተዘጋበት የክረምት ወቅት ነበር። ያ ክረምት ከዚህ በፊት እንዳሳለፍኳቸው የተለመዱ አይነት የክረምት ወቅቶች አልነበሩ። ለኔ የሆነ ነገሬ ላይመለስ የተቀየረበት ክረምት ነበር። ከሰፈር ልጆች ጋር ተሰብስበን ጭቃውን ከሰማይ እንደወረደ መና በጉጉት እያድበለበልን የምንወራወረበት ክረምት አልነበረም። በጭቃ እና በውሃ የላቆጠ ኳስ እየጠለዝን የምንጫወትበት ክረምትም አልነበረም። በዚያ ክረምት የ8ኛ ክፍል ሚኒስትሪ ፈተና ወሰድን። ወደ 9ኛ ክፍል የመሸጋገሪያ ወቅታችን ላይ ነበር። በየክረምቱ የምናቋቁመውና በየዓመቱ እየፈረሰ እንደገና የምንመሰርተውን የእግር ኳስ ቡድን እንደገና ለመመስረት ቸል ያለበት ክረምት ነበር። ይልቅ ኳስ ተከትለው የሚቃብዙ በድንጋይ መትተን የምናባራቸው ወፎች አንጋጠው በየዛፉና በየቤት ጣሪያ ላይ የሚፈልጉ አይኖቻችን ተልከው በሚያልፉና እኩዮቻችን በሚሆኑ ልጃገረዶች ላይ የምንከራተትበት ከፍ ባሉና በደረሱ ሴቶች ላይ የሚንከባለሉበት ልዩ ክረምት ነበር። እንዴት ነው 365 ቀናት ይህን ሁሉ ለውጥ ያመጡብን? እንዲያው ብዙዎቻችን በቁመትም በክብደትም ቅንጣት ታህል ጭማሪ ሳናሳይ ምናችን ነው እንዲህ ከውስጣችን ተቀይሮ አዲስ አመል ያሸከመን? ዛሬም ድረስ የጉርምስናችን ቅኔ ለኔም በዚያሽ ክረምት እንደተቀኘ ባወጣ ባወርድ አልተገለጠልኝም። ብቻ ስንጎረምስ ትዝ ይለኛል። በዚያ ክረምት ነበር የጎረመስነው። ልክ ሰው ቁመቴ ያደገበትን ቀን ሰዓትና ደቂቃ ሂደቱን ሳይሆን ቅስፈቱን እንደ ሬዲዮ አንቴና ድንገት ቁመቴ የተመዘዘባትን ቅስፈት አስታውሳታለሁ ቢል እንደሚገረመው የጎረመስንባትን ጧት ማስታወስ ይገርመኛል። እንግዲህ ተመልሼ ሳሰለው 16 ዓመት ገደማ ሆነው። አንዲት ጧት ፈተና እንደ ትላንት ጨርሰን እንደ ዛሬ አባ ኃይሉ በረንዳ አባ ኃይሉ ሸገኔ ሱቅ የምትባል ባለቤት ናቸው። ከሱቋ ግራና ቀኝ ረጅም የግንብ ውሃ ልክ ያላት አንዳንድ ሰው እንዳይቀመጥባት የተቃጠለ ጥቁር ነዳጅ የሚፈስበት ድድ ማስጫ ነገር 5 የምንሆን የሰፈር ልጆች አዲስ ምልምል ጎረምሶች ተቀምጠናል። አላፊ አግዳሚውን እየቃኘን ነበር። የዚያኑ ቀን ገና አይናችን በተአምር ይበራልን ይመስል ሁሉን ነገር በተለይ ሁሉን ወጣት ሴት በጉጉት እንመለከታለን። እኛ ትምህርት ቤት ታጉረን ስንውል ምን መድኃኒት ቢረጭባቸው ነው ሴቶች ሁሉ እንዲህ ያማሩት ሳንል አልቀረንም። በ365 ቀናት ምን ሚሉት ኬሚስትሪ በውስጣቸው ውስጥ ቢቀናበር ነው ቅልቦሽ ቢጫወቱ የነበሩ የሰፈራችን ሴቶች እንዲህ ሙሉ ሴት ሆነው አረማመዳቸው ተቀይሮ ሽንጣቸው የሚመዘዘው ጡቶቻቸው ከፊት ቀድመው እየተንሳፈፉ አየር የሚያነፈንፉት? ለምንስ ነው የቡሄ ዳቦ ሲናጠቁ ማስቲካና ከረሜላ እንድናካፍላቸው ሲለማመጡን እንዳልነበር አይኖቻችን ማየት አፍረው በመሽኮርመም አየት የሚያደርጉንና ሳይናገሩን የሚያልፉት? በዚያ ክረምት ነበር እንዴ ጾታ የታደለው እና ሴት መሆናቸው ትዝ ያላቸው? በዚያ ክረምት የዘነበው ዝናብ ምን ታምር ተበጥብጦበት ነበር? ያኔ ነው በማየት ሱስ ተለክፈን በበረንዳዋ ፍቅር የወደቅነው። ህይወት ጦርነት ነው። አነሰም በዛም እኛም ወታደሮች ያ በረንዳ የወላጅና የበላዮቻችን አትንኩ አትቅመሱ ትዕዛዝ ባይንም ቢሆን ልንጥስ የከተምንባት ምሽጋችን ነበረች። ፀሐይ ገብታ ቀኑ ሊመሻሽ ሲል ተሰባስበን በረንዳዋ ላይ እንኮለኮላለን። ኮልኮል የሁላ ይሉናል የበረንዳዋ ባለቤት አባ ኃይሌ። 7ኛ ክፍል 3 ጊዜ ደግማ የማታ ትምህርት ቢሻላት ተብሎ የማታ ተማሪ የሆነችው ህሊና የምትባለው
የሰፈራችን ልጅ አንዲት ደብተር በቄንጥ አንጠልጥላ አቋሙ ከሚያምር ልጅ ጋር ትምህርት ቤት ስትሄድ አይተናል። ደግሞ ሲመሻሽ ሲራመድ ጎበጥ ከሚልና በቁመት ከሚያንሳት ልጅ ጋር ከትምህርት ቤት ስትመለስ ቀይ ብርሃን የተፋ መንገዱን በቀይ ወጋገን በሚያጨቀዩት የመንገድ ዳር መብራቶች የበለጠ አምራ አይተናል። በየቀኑ የሚወስዳት ሌላ የሚመልሳት ሌላ ወንድ ሲንጋጋ ታዝበን በትምህርቷ የሰነፈችው ከወንዶች ጋር እየተንዘላዘለች ነው የሚለውን የሰፈራችን ሐሜት እውነት ነው ብለን አምንናል። ደግሞ ሰሎሜ የምትባል ቆንጆ ቀይ ሴትዮ ከሰፈራችን ነዋሪ ሁሉ ብቸኛ የመንግስት ስራን ያላትና ጉልበቷ ላይ የሚቆም ጉርድ ቀሚስ የምትለብስ ባለትዳር ሴት ከባሏ አስታጥቂ ጋር ከስራ ሲመለሱ የዕለት ትዕይንታችን የዘውትር ግብአት ነበሩ። ሁል ጊዜ በፌስታል የሆነ ነገር አንጠልጥለው ነበር ወደ ቤት የሚገቡት። ፍቅረኛሞች ከባለትዳሮቻቸው የሚለዩት ወደ ቤት ሲገቡ አንዳች ነገር በማንጠልጠል ሳይሆን አይቀርም። ለኔ ግን የዘውትር የአይኖቼ ረሃብ አንድ ሴት ነበረች። ፖሊስ ናት። ኢንስፔክተር መንበሬ የምትባል። ለምን እንደሆነ እንጃ ያቺ ሴት ስታልፍ ካላየው ቋጥኝ የሚያህል ድብርት ተጭኖ ነበር ወደ ቤት የሚገባው። ደግነቱ ከሰፈራችን በላይ ከነበረው 4ኛ ፖሊስ ጣቢያ ልክ 11 ሰዓት ተኩል ሲሆን ወጣ በፈጣን እርምጃ በመንገዱ ማለፉ አይቀርም። የእግሮቿ ፍጥነት ፊቷ ላይ ሁል ጊዜ የማይጠፋው ኮስታራነትና ሁል ጊዜም ከሩቅ አይኔ ውስጥ ከምትገባበት ርቀት ጀምሮ አልፋ ከአይኔ እስከምትጠፋበት መጣጠፊያ ድረስ የመንገዱን ግራ ይዛ ቀጥ ያለ መስመር ተከትላ መራመዷ ተራማጅ ቅርጽ እንጂ ሰው መሆኗን ያጠራጥረኛል። ሁል ጊዜ መስመሯን አለመቀየሯ ይገርመኛል። አንዳንዴ ለህዝብ ተብሎ በተሰራው መንገድ ላይ ለሷ ብቻ ተብሎ ለሌሎች የማይታይ ስውር ቀለም የተሰመረ የሐሳብ ሀዲድ ያለ እስኪመስለኝ እርምጃዋ ዝንፍ አይልም። ሰዎች ሰላም ሲሏት ሁል ጊዜ ሰላም የሚሏት ሰዎች ይሽቆጠቆጣሉ። የእርምጃዋን ፍጥነት የፊቷንም ገጽታ ሳትቀይር እጇን ብቻ በፍጥነት ከፍ አድርጋ እና አንገቷን ሰበር አድርጋ ታልፋለች። ታዲያ ይህች ሴት እንደ ሰው ቤቷ ሄዳ አድራ የምትመጣ ሳይሆን እንዲሁ በዚሁ እርምጃ ይችኑን መስመር ተከትላ ዓለም ጥግ ድረስ እየተራመደች ዙራ ጧት በዚህ የምትመለስ ዑደት ነገር ትመስለኝ ነበር። ኢንስፔክተር መንበረ ከብዙዎቹ ከማውቃቸው ሴቶች ረዘም ያለች የፖሊስ ጉርድ ካኪ ቀሚስ አንዳንዴም ሱሪ የምትለብስ ሁለቱም የሚያምርባት ቀጭን ወገቧ ላይ ሰፊ ብራማ የብረት ዘለበት ያለው የሸራ ቀበቶ የምትታጠቅ ቀበቶው ላይ በግራ በኩል ሽጉጥ ከነማህደሩ የሚንጠለጠልበት ጸጉሯን ጠቅላ ጀልባ የመሰለች የፖሊስ ኮፍያ ጣል የምታደርግ እድሜዋ ቢበዛ በ20ዎቹ መጨረሻ አሊያም 30 የሚሆና ሴት ነበረች። መርማሪ ናት ይላሉ። ለምን እንደሆነ እንጃ የእግሮቿን ጥርት ያለ ጠይምነትና የፖሊስ ዩኒፎርም ንጽህና ስመለከት ያውም ከነማዕረጓና ከነሽጉጧ የፖሊስ በሽተኞችን ይመስለኝ። የፖሊስ ልብስ መልበሷን እያየሁ እንኳን ለኔ ግን ነርስ ትመስለኛለች። የምትመረምረው በሽተኞችን ይመስለኛል። እሷን ማየት ነበር ሱሴ። የሁላችንም ቤተሰቦች እዚያሽ በረንዳ ላይ መሰብሰባችንን አይወዱትም። ሂዱና የአባ ኃይሌን በረንዳ ሙቁ እያሉ እንጫጩብናል። በተለይ የኔ እናት ተጎርምሶ ተሞቶ የማንም ዱርዬና ሌባ መሰብሰቢያ በረንዳ ላይ ሜድን ተው ብያለሁ። ኋላ አንዲት ነገር ሰማና ውድ ከራሴ ትለኛለች። መልስ አልሰጣትም። ሲመሻሽ ከጓደኞቼ ጋር እዚያው ነኝ። የሱቋ ባለቤት አባ ኃይሌ አጭር ክብ የቴክሳስ ኮፍያ የሚደፋና ባለቀጭን ጥለት ነጠላ የማይለያቸው ኮስታራ ሽማግሌ ናቸው። ኮስታራ ብቻ አይደሉም፣ ነጭናጫም ጭምር ናቸው። ወርቃማ እጀታ ያላትን የምትመረመር ከዘራቸውን ክንዳቸው ላይ አንጠልጥለው ሁልጊዜ አይመረኩዝባትም። የሱቋን ዙሪያ ይቃኛሉ። በተለይ ከጎረቤት ጋር የምታዋስነዋን ድንበር በጥንቃቄ ነው የሚመረምሯት። በዚሁ ድንበር ብዙ ዓመት ፍርድ ቤት ተመላልሰዋል። ጉቦ ሰጠው ነው ያሸነፉት እንጂ ሱቅ የተሰራበት ግምጃ ቦታ ጭምር የቅመም ሻጯ ጎረቤታቸው የጋሽ ውበቱ ድንበር ነበር እየተባለ ይታማል። ኧረ በሕግ አምላክ ወዲያ ሂዱልኝ እናንተ ልጆች፣ በሩ ላይ ተኮልኩላችሁ ገባይተኞች ቤት በኩል አልፈው ይገበያዩ ይላል። ድምጻቸው ከዚች አጭር ሰውነት የሚመጣ አይመስልም። አስገምጋሚ ነው። አይናቸው አይወዱንም። ወዲያው ከፊታቸው ዞር እንልና በቀጣዩ ቀን ግን እዚያው ነን።
በረንዳቸው ላይ መቀመጣችንን እንደማይወዱት እናውቃለን። እንዲያውም በየጊዜው የተቃጠለ ነዳጅ ከጋራዥ እያስመጡ ግንቡ ላይ ያስፈስሱበታል። ግን ምን ዋጋ አለው? መቀመጡ ይቀራል እንጂ እዛው ቁመን ይለት ሱሳችንን ማድረሳችን አይቀርም። ዛሬም ድረስ ሱቁ ፈርሶ ትልቅ ህንጻ ተሰርቶበት ከህንጻው መስታወቶቻችን መግቢያው ላይ ከሚኮለኮሉት የሀብታም መኪኖች ይልቅ ያቺ ጉርምስናችን ተወልዳ እትብቷ የተቀበረበት ነዳጅ ያጠቆራት በረንዳ ገዝፎ ትታወሰኛለች። ዛሬ ወደ ህንጻው ጎራ ከሚሉ በመዋቢያና በውድ ልብሶች የተሽቀረቀሩ ሀብታምና ውብ ሴቶች ይልቅ የኔ የሻይ ቅጠልና ቡና ሊገዙ ከመንደሮቹ ውስጥ ወደ ሸገኔ ሱቅ ብቅ የሚሉ የተፈጥሮ ለዛቸው ከእድሜ ትኩሳታቸው ጋር ከሩቅ የሚጣራ ወጣት ሴቶች ትዝ ይሉኛል። መቼስ ለትዝታ ሩቅ ከሚባል ላለመድረስ ከፈለኩ ቅርብ የሚባል ቦታ የለም። አንድ ምሽት እንደ ልማዳችን አባ ኃይሌ በረንዳ ላይ ተኮልኩለን የባጤ ቆጡን እናወራለን። እያወራን የሌሎችን እንጃ፣ እኔ ግን በአይኔ ኢንስፔክተር መንበረን እጠብቃለሁ። ቀኑን ሙሉ የክረምት የማይመስል ኃይለኛ ፀሐይ ወጥቶ ስለነበር የተቀመጥንበት ግብ እንደ ወትሮ አይቀዘቅዝም። የበረንዳው ውሃ ልክ ከሰዓት በኋላ የማታ ፀሐይ ሲቀጠቅጠው ስለሚውል ሁልጊዜም ለሰስ ያለ ሙቀት ነበረው። እሱም ይሆናል አንዱ ምቾታችን የምናወራው እንጃ ብቻ የሞቀ ወሬ ላይ ነበር። ድንገት እዚያው አጠገባችን የአንዲት ሴት ኡኡታ አካባቢውን አደበላለቀው። ተዘረፉ፣ ጉድ ሆንኩ፣ ሌባ 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 የሚል ቀሚስ የለበሱ ወፍራም ሴት ነበሩ። ከዛ ወፍራም ሰውነት እንደዛ ጆሮ የሚወጋ ቀጭን ድምጽ በማውጣቱ ይገርማል። ደግሞ እሪታቸው መርዘሙ እልልታ ነበር የሚመስል። ሰው የሚጮሁትን ሴትዮ ከቦ በጥያቄ አጣድፏቸው ገባ። ምንድነው? ሌባውን አይተሽዋል? ሴትዮ ለቅሶ በተቀላቀለበት ድምጽ እየጮሁ እኛ ወደ ተቀመጥንበት ጠቁመው ቦርሳ ይቀመጥ ወረደ አይቼዋለሁ፣ ተነሱ አለው፣ ተነስቶ የመጣው አሉ። እግዚኦ! የተሰበሰበው ህዝብ እንዳለ ወደኛ ዞረ። እኔ እንደ በረዶ ገግሬ ከተቀመጥኩበት እንኳን መነቃነቅ አቃተኝ። አንድ ሽበታም ሰውዬ ያዟቸው ወመኔ ሁሉ ብለው ፉከራ በሚመስል ድምጽ ሲጮሁ ጓደኞቼ እንዳንዳች ነገር ከጎኔ እየተስፈነጠሩ እግራቸው ወደ መራቸው ተፈተለቁ። አንዱ ጓደኛችን እንዲያውም መንገዱን አቋርጦ ሲሮጥ የተግለበለበ የሚያልፍ ታክሲ ሊገጨው ለጥቂት ተረፈ። ሲቅቅጥ የሚል የመኪና ጎማ ድምጽ ከሰው ጫጫታ ጋር ተዳምሮ አካባቢው ባንድ በጮት ተደበላለቀ። በደነዘዝኩበት አንድ ጠንካራና የሚሞቅ እጅ ከእጅጌ ጉርድ ቲሸርት ስር ራቆት ክንዴን አፈፍ ሲያደርገኝ ቀና የያዘኝን ሰው ተመለከትኩ። ኢንስፔክተር መንበረ ነበረች። መያዜም ሳይሆን ጩኸቱም ሳይሆን ኢንስፔክተር መንበረ ሀዲዱን ስታ እኔ አጠገብ መቆሟ ትንግርት ሆነብኝ። ምድር ምህዋሯን ሳተች የተባልኩ ይመስል ማመን አልቻልኩም። ከዚያች ቀን በፊት እንኳን መታሰር የታሰረ ሰው ለመጠየቅ ፖሊስ ጣቢያ ደጅ ረግጬ አላውቅም ነበር። ኢንስፔክተር መንበረ ክንዴን አጥብቃ እንደያዘችኝ ከሰፈራችን አለፍ ብሎ ወደሚገኘው 4ኛ ፖሊስ ጣቢያ ስትወስደኝ ዙሬ እንኳን ላይ አትፈራው። አቀርቅሬ ተራ በተራ በፍጥነት አስፋልት መንገዱ ላይ የሚያርፉትን ተወልውለው የሚያንጸባርቁ ጉርድ ጥቁር ቆዳ ጫማዎቿን እያየው ከጎኗ ሱቅ ሱቅ እላለሁ። በሰፊው ነው የምትራመደው። ፖሊስ ጣቢያው የተመሰረተው አንድ ሲያዩት የሚጨንቅ ሙሉን ከድንጋይና ከሰፋፊ ጣውላ የተሰራ የድሮ ቤት ውስጥ ነበር። የአንድ ቀኝ አዝማች የሆኑ ግራዝማች መኖሪያ ቤት የነበረ በደርግ ዘመን የተወረሰ ነው ይባላል። ሰውየው ይህን ቤት ተወረስኩ ብለው በደም ግፊት ይሁን በልብ ድካም እንደሞቱ ይነገራል። የልብ ምቴን ሳዳምጥ ይሄ ገፊ ቤት እኔንም እንደ ባለቤቱ ሊደፋኝ ይሆን ብዬ ሰጋው። ከእርጅናው ብዛት የተነሳ የወለሉን ጣውላ ሲረግጡት እሪታው ሌላ ሰፈር ድረስ የሚሰማ ይመስላል። ኢንስፔክተር መንበረ አንድም ቃል ሳትናገር ክንዴ እንደያዘችኝ ነበር ከኋላ ከነ አጀበኝ የህዝብ አጀብ ፖሊስ ጣቢያ የደረስነው። በሩ ላይ ስንደርስ ቀጥ ብሎ ቆሞ ሰላምታ ስለሰጣት ፖሊስ አስገባችሁ አለችው። እሺ አስገባችኋለሁ ኢንስፔክተር አለ። ድምፁ ስልል ያለና አስፈሪ ነው። እሺ ወደ ሲኦል ወረውራችኋለሁ የሚል የሲኦል በር ጠባቂ ነበር የሚመስለው። እኔ ግን አስገባችሁ ብዬ ዞር ስል
ለካስ ብቻዬን አልነበርኩም። እስከ አድማስ የሚባል የሰፈሪ ልጅም ተይዟል። ፖሊሱ ከኢንስፔክተር መንበረ ተቀብሎ ከሷን በጠበቀ አያያዝ ክንዳችንን ጨምድዶ እያመናጨቀ በሚያንቋቋው የአሮጌ ጣውላ ደረጃ ቁልቁል ወሰደንና ከዋናው ቤት ስር ያለ ሰፊ ክፍል ውስጥ ገፋ አድርጎ አስገብቶ ከውጭ ቆለፈብን። ይሄ ክፍል እኒያ በደም ግፊት የሞቱ ሰውዬ ሲያሰሩት ለአንዳንድ ዕቃ ማስቀመጫ ብሎ ሳይሆን አይቀርም። ጣሪያው በጣም ቅርብ ነው። እጄን ብዘረጋና ትንሽ ዘለል ብል እነካዋለሁ። እንግዲህ የታሰርንበት ክፍል ጣሪያ የዋናው ቤት የጣውላ ወለል ነው። ሰዎች ከበላያችን ሲራመዱ የሚከነክን አቧራ ይረግፍብናል። ከታሰርንበት ክፍል በውጭ በኩል በር ላይ የተሰቀለው ፍሎረሰንት መብራት ነጭ ብርሃን ከበሩ በላይ ባለው ክፍተት ገብቶ ቤቱን በለስላሳ ብርሃን በከፊል ሞልቶታል። ብርሃኑ ከበላያችን ባለው የጣውላ ክፍተት ሽቅብ አልፎ ከላይ የሚራመዱትን ሰዎች ያሳያል። ብዙም ሳይቆይ ከፖሊስ ጣቢያ ውጭ በግምት በሩ አካባቢ ካለ መተላለፊያ ይመስለኛል የእናቴንና ተከትለዋት የመጡ ጎረቤቶቻችን የተደበላለቀ ድምፅ ተሰማኝ። ነቃ አልኩ። ይረጋጉ ማዘር፣ ኢንስፔክተር መንበረ ናት። እንዴት ነው የምረጋጋው? ልጄ እንደ ወንጀለኛ እያዳፋችሁ ስታመጡት ከቤት ወጥቶ የማያውቅ ልጅ በድንጋጤ ግጥም ብሎስ እንደሆን እንዴት ነው የምረጋጋው? ልጄን እኔ አፈር ልብላ ትላለች እናቴ። ሙቼ ከመቃብሬ ውስጥ ሆኜ የማዳምጣት መሰለኝ። እንደዚያ እንግዲህ ንዝንዝ ጀመረች ብዬ የምሸሸው ድምጿ ብዙ ዓመታት እንደተራራቀ ሰው ናፈቀኝ። ከበላይ ጣውላው በበርካታ ሰዎች እግር ሲረገጥና ሲንሳጠጥ የሀገር አቧራ እንደ ዝናብ ሲዘንብ ይሰማኛል። የጣውላው ይህን ያህል መንጓጓትና ሲጣ የመንደሩን ሰው ከላይ የሚጨፍር ነበር ያስመሰለው። ችግር የለም ማዘር፣ ጉዳዩን አጣርተን እንለቃቸዋለን ትላለች ኢንስፔክተር መንበረ። ይመስለኛል ኢንስፔክተር መንበረ እናቴን ጨምሮ ሁሉንም ሰዎች ወደ ውጭ እንዲወጡ አድርጋ ተመልሳ ከአንድ ፖሊስ ጋር ዝቅ ባለ ድምፅ የሆነ ነገር ማውራት ጀመረች። የምትለውን መስማት አልቻልኩም። ለማዳመጥ ጓጉቼ ከበላይ ወዳለው የጣውላ ሽንቁር ጠጋ ብዬ ቆምኩኝና ሽቅብ በሽንቁር አይኔን ሰደድኩት። ፈጽሞ ያላሰብኩት ነገር ነበር የጠበቀኝ። ኢንስፔክተር መንበረ ጥርት ያሉ ጠይም እግሮቿ እስከ ታፋዋ ጥግ ከበላይ ቆሟል። ያንን የካኪ ቀሚስ በስሱ ባለፈው የፖሊስ ጣቢያው ፍሎረሰንት መብራት ደግሞ ከታች እኛ ከታሰርንበት ሽቅብ ባለፈው ቀጭን ብርሃን ኪነታዊ ቅንብር ጠይም እግሮቿ ከጉርድ ወታደራዊ ቆዳ ጫማዋ ጀምሮ ጉልበቷን አልፎ ታፋዋ ብሎም የውስጥ ሱሪዋ ድረስ ቁልጭ ብሎ ይታያሉ። አንድ እግሯ ከጉልበቷ ትንሽ አጠፍ ብሏል። አንዳች የማላቀው ንዝረት መላ ሰውነቴን ሲወራኝ ተሰማኝ። ህልም ነበር የሚመስለው። እስር ቤት ነኝ፣ ያውም እንደ መቃብር በከበደና በሚቀዘቅዝ ምድር ቤት ውስጥ። እንዴት ነው እንዲህ የተቀናበረ በሚመስል ተአምር እንደ እጅ ባትሪ በቀጠነ የፍሎረሰንት ብርሃን ያውም በሽንቁር ሽቅብ አልፎ እንዲህ ግራ የሚያጋባ ነገር የሚታየው? ኢንስፔክተር መንበረ የውስጥ ሱሪ ቀይ ነው፣ ደማቅ ቀይ። ቅላቱ እንግዳ ነበር፣ ህይወት ያለው ቀለም። እግሮቿ ወደ ላይ ወደ ታፋዋ ቀላ ይላሉ። በተንቀሳቀሰች ቁጥር ብርሃኑ የሚያርፍበት የሰውነቷ ክፍል በጥላና ብርሃን ፍርርቆሽ እየተጫወተ በመጠየምና በመጥቆር መካከል የተቀያየረ ይታየኛል። እግሮቿን ስትከድን ታፋዎቿ በስሱ ተነካኩ። አይኖቼ ከሽንቁሩ ሊነቀሉ አልቻሉ። የማይረሳ አንዳች ትዕይንት ነበር፣ ንዝረት የቀላቀለ። ዛሬ ላይ ሳስበው ታዲያ የደቡብ አፍሪካዊ ነጻነት ታጋይ ኔልሰን ማንዴላ 27 ዓመት በታሰሩበት ክፍል መስኮቲዮ ፋካ ተስፋቸውን የሚቀጥል ምን ነገር እያዩ እንደነበር ማን ያውቃል እላለሁ። መቼስ እስር ቤትም ቢሆን ሽንቁር ይኖራል። የሰው ልጅ ሁሉ ሽንቁር ደፍኖ አይችለውም። ሁሉም ነገር የሆነ ሽንቁር አለ። ህይወት ድፍን አይደለችም። ሰው ራሱ ተስፋው በጨለማ ተከባ ተጀብኖ እንደ ጥበኛ እሳት መሃል ቢጣል የከበበውን እሳት ይረሳ ዘንድ ህይወት የተስፋ ውሃ የምታሳይበት አንዳች ሽንቁር አላት። እያጮለቅን እፎይታን ተስፋ እናደርግ ዘንድ ይህ ትዕይንት ካለፈ ደቂቃዎች በኋላ አንድ ጥግ ቆሜ
ትዕይንቱን እፍረት ባጠላበት የውስጥ መደናገር እየመላለስኩ ሳስብ አብሮኝ የታሰረው ጓደኛዬ እስከ አድማስ በተራው ወደ ሽንቁር አንጋጦ እየተመለከተ ፍርሃት በሚንቀጠቀጥ የሹክሹክታ ድምፅ ሊያስሩን ነው መሰል ሊያስሩን ነው አለ። አልኩት ከሀሳቤ ባንኜ። ከዚህ ወዲያ ምን መታሰር ሊመጣ ነው እያልኩ ወደ ሽንቁሩ እየጠቆመኝ ናናናና ተመልከት አለ። ትከሻ ለትከሻ ገጥመን ወደ ላይ አንጋጥን ስንመለከት አንድ የቆመ ፖሊስ በከፊል አንድ ጎኑ ብቻ ይታያል። በሽንቁሩ ትክክል ሙሉ ለሙሉ የሚታየው ግን ያንጠለጠለው የእጅ ካቴናው ነበር። ታፋውም በካቴናው መታ መታ እያደረገ የሆነ ነገር የሚጠብቅ ይመስላል። ለምን እንደሆነ እንጂ አልፈራሁም። አንድ ከተማችን ውስጥ መንገድ ለመንገድ እየዞረ ወንጌል የሚሰብክ ጎልማሳ ነበር ድንገት ወደ አእምሮ የመጣው። አንድ ቀን በመንበረ ብዛት የተጎሳቆለውን ባለጥቁር ሽፉን መጽሐፍ ቅዱስ ወደ ላይ ከፍ አድርጎ ሂድ ወደዛ መናፍቅ የሚሉት ሰዎች መሃል እንደቆመ ወገኖቼ ይህ ቃል ሽንቁር ነው፣ መስኮት ነው። ነገ ይገለጥ ዘንድ ያለውን ዓለም በከፊል የምናይበት ሽንቁር፣ ሲኦልንም ገነትንም በዚህ ሽንቁር ካልሆነ አታዩትም። አትፍሩ፣ ወደ መስኮቱ ተጠጉ፣ አይኖቻችሁንም ግለጡ እያለ የጮኸው ነገር የዚያ ሰው ንግግር ድንገት ዛሬ እንዲህ በጨለማ የተገለጠልኝ ያህል ደግሞ የማይታይ በማየቴ ሽው ከሚልብኝ የመቅሰፍ ፍርሃት በላይ ቅዱስ የሆንኩ አይነት ቅዱስ ሆኜ እስር ቤት የተወረወርኩ አይነት እንዲያውም እዚህ ከጎኔ በፍርሃት ከሚርበደበደው ልጅ ጋር ጮክ ብለን ብንዘምር የእስር ቤቱ በር በተአምር እንዲከፈት አይነት ውስጤን አንዳች ንጹህ ደስታ ሲሞላው ሊሰማኝ ነበር። የዚያን ቀን የተባለውን እንጃ ብቻ በዚያው ምሽት ተፈተን ወደ ቤታችን ሄድን። ተፈትቶ መመለስ ይለዋል ጎረቤቱ የኔ ስጋ መንከላወስ። ከፖሊስ ጣቢያ ወደ ቤት ማዝገም ለእኔ ግን ጉዳዩ ሌላ ነበር። ታስሬ ነበር የተመለስኩት። የሴት ልጅ ሰውነት በዚያ ልክ ተገልጦ ሳይ የመጀመሪያ ነበር። ለስንት ዓመት ይሆን ከዚያ በኋላ ኢንስፔክተር መንበርን ለማየት አይቼም ከተሸፋፈነ እሷነቷ ስር በድብቅ ትዕይንት የተገለጠው አይኔ የፖሊስ ዩኒፎርሟን ሰርስሮ እነዚያ ነገሮች ሲያይ የኖረው አላውቅም። ሱሪ ትልበስ ቀሚስ ብቻ ራቁት እግሮቿን በአንዳች ተአምር ማየት እችል ነበር። ከፖሊስ ጣቢያ ስንፈታ የመንደሩ ልጅ በሙሉ ዋስ ሆነው የሴትዮዋን ጠፋ የተባለ ብር ከፍለው ያስለቀቁን አባ ኃይሌ ናቸው ሲባል ገረመኝ። ታዲያ በገደብ ነበር። ከዚያች ቀን ጀምሮ እዛሽ በረንዳ ድርሽ ላንል ማስጠንቀቂያ ተሰጥቶን። ሰውየው ፖለቲከኛ ነገር ናቸው፣ መሄጃቸው አይታወቅም። ተዘረፉ ካለችው ሴትዮ ጀምሮ አጠቃላይ ግርግሩ ከዚያች የበረንዳ እርስታችን እኛን ለመንቀል በራሳቸው የተቀናበረ ድራማ እንደሆነስ ምን ይታወቃል? መቼስ በእያንዳንዱ የተንኮል ድራማ ውስጥ ለትውልድ የሚተርፍ ሽንቁር ይፈጥራል። ጦሱ ለኔ ተረፈኝ። በረንዳው ከተከለከለ በኋላ ምን አደረኩ? ፀሐይ ስትቀዘቅዝ ከቤት ወጣና ወክ ላድርግ በሚል ሰበብ ለወክ በማይመች የሰፈራችን አስፋልት ላይ እየተራመድኩ ኢንስፔክተር መንበርን ጠብቃታለሁ። ሸቀጡን አንስቶ ወደ ቤት በሚሮጠው ነጋዴ፣ ከስራ በሚመለሰው የቀን ሰራተኛ፣ ሙሉ ቀን ሲጓዝ ውሎ የጫነውን ሸቀጥና ሰው በሚያራግፈው እምክ በሚሸት መኪና መሃል እየተሽሎኮሎኩ እጠብቃታለሁ። የታተልኳት እንዳይመስልብኝ የምታውቅ እየመሰለኝ እፈራ ነበር። በምፈልገው ልክ ለማየት በማያስደስት ርቀት እየተከተልኳት የከተማው ዋና አደባባይ ላይ ስትደርስ እመለሳለሁ። አንዳንዴ ከአደባባዩ ጀምርና ከምትመጣበት ተቃራኒ አቅጣጫ እኔ ብቻ በሚገባኝ ስሌት በተሰላ ግጥጥሞች ፊት ለፊት እስክንተላለፍ የማግኘትና የማየትን እድል ገጥሞኛል። ግን ቀና ብዬ ላያት ፈራለሁ። ካለፈችም በኋላ ወደኋላ ዙሪያ ላያት። ዙሬ ሳያት እሷም ዙራ ምን ፈለግ የምትለኝ ይመስለኛል። ማን ያምናል? ወደ 1 ዓመት ለሚጠጋ ጊዜ ተከተልኳት ቢባል አረማመዷ ፈጣን ስለነበር አንዳንዴ ርቀቴን ለማስተካከል ሩጥ ይለኛል። መንገዱን የሞላው የራሴ ሰፈር ሰው ነው። ከጉልት ቸርቻሪው እስከ ባለሱቁ ሁሉም ቢያንስ ባይን ያውቀኛል። አንዱ በማያገባው ገብቶ ምነው ትሮጣለህ ቢለኝ ምን እላለሁ? ከተሸከመ ሰው ወደ ቤቱ ከሚጣደፈው ሰራተኛ ጋር ላለመጋጨት እየተጠነቀቅኩ ስከተላት ኖርኩ። አንዳንዴ ሆን ብዬ ጠብቄ እሷ አጠገቤ ስትደርስ የአንዱን ምስኪን ላባ አደር አፍንጫ ሰብሬ እንድታስረኝ የተመኘሁበት ጊዜም ነበር። ሱቅ ጠባቂ ብትሆን ባለ ሱቅ ማስቲክ አለ በሚል ሰበብ በየቀኑ የሚያስኬድ ደንበኝነት እየሄድኩ አያታለሁ። ፖሊስ ጣቢያ ምን ተብሎ ይኬዳል? ብዙ ነገር እመኛለሁ። ጎረቤቶቻችን መሰዳደብ ሲጀምሩ
ጠቡ ተባብሶ ፖሊስ ጣቢያ በሄዱ እያልኩ መቼስ ጎረቤት ተከትሎ መሄድ ወግ ነው። ምን አለ እኔስ የምስክርነት ወጉ ቢደርሰኝ። ደግሞ ለክፋቱ እንደዚህ በዶሮኖች በልጅነሽ ከዱላ ቀረሽ ስድድብ እስከ መፈነካከት የሚደርሱ ጎረቤቶቻችን ምን መልአክ እንደተጠጋቸው እንጃ። በዚህ ዓመት ፍቅር በፍቅር ሆነ። ለአንድም ሰው ሳልተነፍስ ስከተላት ኖሬ አንድ ቀን ሮብ ቀን ነበር ቀኑ። ኢንስፔክተር መንበረ በመንገዱ ላይ ሳታርፍ ቀረች። 2 ጊዜ ፖሊስ ጣቢያው ድረስ እየደረስኩ ተመለስኩ። የለችም። ከዚያን ቀን ጀምሮ በቃ ጠፋች። በብዙ ሊሆኑም ላይሆኑም በሚችሉ ሊሆኑም ይችላሉ ራሴን አስታመምኩ። ስራ ቀይራ ኬንያ ድንበር ኮንትሮባንድ ንግድ እየተቆጣጠረች ሊሆን ይችላል። የፖሊስነት ስራዋን ትታ በግቢዋ አጥር በኩል ኪዮስክ ከፍታ እየነገደች ሊሆን ይችላል። የሚከታተለኝ ሰው አለ ብላ መንገድ ቀይራ ሊሆን ይችላል። ባልሰጠውም አግብታ ሊሆን አይችልም የሚል ሐሳብ ሙልብ ብሎብኛል። ቢሆንም ፀሐይ ስትቀዘቅዝ አስቤም ይሁን በአጋጣሚ እዚያ መንገድ ላይ ከተገኘ አይኔ ፍለጋውን አያቆምም ነበር። ከዓመታት በኋላ አደኩ፣ በሰልኩ፣ ያለፈ ዘመኔን ድርጊት የሚመዝን አዋቂነት ላይ ደረስኩ በሚል እምነት ኢንስፔክተር መንበረን ስከተል መኖሬን ቂላቂልነት ነበር ብዬ ደመደምኩ። ትልቁ እኔ ትንሹን እኔ ለስራው የቂል ስራ ገሰጽኩ። ተራ የልጅነት ቂላቂልነት። ግን ቂላቂልነቴ ብልጣብልጥ ግሳጼ ውስጥ ተዳፍኖ በህይወት እንደነበር የገባኝ ወዲያው ነበር። አንድ ቅዳሜ ቀን እንጃ ወደየት እየሄድኩ እንደነበር። ብዙ ጊዜ ታክሲ የምጠቀመው አክስቴ ቤት ሲሄድ ስለሆነ ወደዚያ እየሄድኩ ሳይሆን አይቀርም። ከተሳፈርኩበት ታክሲ ውስጥ አንዲት ወጣት ልጅ ልትወርድ ባጎነበሰችባት ቅስፈት ከጠይም ገላዋ ጋር የጣበቀ ቀይ የውስጥ ልብስ ከፈፋው ውሃ ሰማያዊ ጂንስ ሱሪዋን አልፎ ብቅ አለና ጠፋ። ቅስፈት ነበር፣ ብልጭታ ግን ሰማዩን እንደሞላ ወጋገኑ ምድርን እንዳጥለቀለቀ የመብረቅ ብልጭታ ልጅቱን አውርዶ መንቀሳቀስ የጀመረው ታክሲ ወራጅ የሚል ችኩል ድምፅ አስቆሜ ከኋላዋ በሶምሶማ ተከተልኳት። ልምድ ያለው ሴት አሁን እንኳን በማይሞክረው ድፍረት ከኋላዋ ደርሼ ሰላም አልኳት። ትውውቃችን ፈጣን ነበር። የሆነ ቦታ አውቅሻለሁ አልኳት፣ ግን ፈጽሞ አላውቃትም ነበር። ታውቀኝ ይሆናል እኔም ባይን አውቃለሁ። አረባክሽ የት? ኮዌት ብሏል። ኮዌት ብዙ ጊዜ ማታ ማታ ወደ 11 ተኩል 12 ሰዓት አካባቢ በሱቃችን በር ስታልፍ አይ ነበር። ያ ልጅ አለፈ፣ ሱቅ እንዝጋ እንባባል ነበር፣ ሰዓታችን ነበርክ ብላ በሳቅ ተፍለቀለቀች። አያለው ሲል መታየትም ነበር ለካ። አሁን ግን ጠፍተሃል፣ አትታይም። ከበርካታ ወራት ቀጠሮች በአንዱ ለዚያውም በስንት ፍርሃት የመጀመሪያው ወንድነቴ አጋኖ ያጠራቀመውን ምኞት ሊንድ በሚንጠራራበት አንድ ቀን ከበርካታ ወራት ቀጠሮች በአንዱ ለዚያውም በስንት ፍርሃት የመጀመሪያ ወንድነቴ አጋኖ ያጠራቀመውን ምኞት ሊንድ በሚንጠራራበት አንድ ቀን የመጀመሪያው ይሁን አይሁን እንጃ አንድ ቅዳሜ ቀን ጓደኛዬ በተከራየበት ባለ አንድ ክፍል ቤት ውስጥ በተዘረጋ ፍራሽ ላይ ይቺው ልጅ የለበሰችውን ቀሚስ በእኔው እርዳታ ያወለቀች ጊዜ ምን አጋጠመኝ? ነጭ የጡት ማስያዣና ነጭ የውስጥ ሱሪ በረዶ የመሰለና በረዶ ያደረገኝ ድንገት ነበር የቀዘቀዝኩት። ምን ሆንክ አለችኝ። በአየር ላይ የቀረ መንሰፍሰፌ ሲጠወልግ አይታ መሆን አለበት። ሌላ ጊዜ እናድርገው አልኩ በፍቅር እያየችኝ። ውይ ከሚል ፈገግታ ጋር ስሜታዊ ያለመሆኔን አድንቃ አሞካሸችኝ። ይህም እንደ ጨዋነት ተቆጥሮልኝ በፈለክበት ቀን እንኳን ሰውነቴ ነፍሴ ያንተ ነው በሚል ገራገር ፍቃድ ያን ሌላ ጊዜ ምጽአት ስትናፍቅ የውሃ ሽታ ሆንኩ። በሌላ ቀን ቀይ ውስጥ ሱሪ ለብሰሽ ተመለሽ አይባል ነገር ይባልም ከሆነ ጀማሪ እኔነቴ ልምድ አንሶት ይሆናል። ስሜታችንም ሙሉን ሳይሆን እንዲሁ በጨረፍታ ራሳችንን ቀንጭበን የምንሰጥበት ሽንቁር አለው። እንደዚያ ሳይሆን አይቀርም ከዚያች ልጅ ጋር የጀመርነው ነገር ሙሉ በሙሉ መስጠት ሳይሆን በሽንቁር ነበር። በሽንቁር የሚገባ ነፍስ ምንነቱን እንኳን ሳናውቅ እንዲህ የለመለመ አምሮትን ሲያደርግ
ከመሬት ተነስቶ ተወኝ የሚል ክስ እንደ ትልቅ በደል ይቆጠራል። ሌላ ቀን ሌላ ሴት እንዲሁ በወጣትነት ሰላይኖች ስመኛት ስከታተላት የኖርኩ በሰፈር ሰርግ ላይ ተገናኝተን ምን ለብሳ ሙሉ ቀየራት ልብስ ያንን በሽንቁር ያየሁትን ቅላት በአደባባይ ያረከሰችው መሰለኝ። ቅብጠት አይደለም። ቢሆንም ስሜታችን ሾልኮ እንደነገሩ ደርሶ በሚመለስበት ሽንቁር አለው። ይችኛይቱ ሽንቁሬን አስፍታ በር ያደረገችው ጋር ደርሼ የተመለስኩት እንደዚያ ሳይሆን አይቀርም። አንዳች ልክፍት ነገር ሳይሆን አይቀርም። ከቀይ ውስጥ ሱሪ ጋር የተቋጠረ አንዳች የልብ ምት ነገር አለ። አንዲት የመንደራችን አሮጊት ለሴት ልጃቸው የተመኙትን ወንድ ላጤ ተከራያቸው አንዲት የገጠር ሴት ሲያገባ ተበሳጭተው ሙት አንቲው ላይ ያስደግማበት ነው አሉ ይሉ ነበር። ያኔ ያስቀኝ ነበር። አሁን ግን ይቺ ኢንስፔክተር መንበረ የራሷ ሙት አንቲ ላይ አስደግማበት ይሆን እንዴ እስክል ግራ ይገባኛል። ማሊያዩ ብላ ላይ ታስደግማለች። ካስደግመች ሀገር የሚያዩ ትከሻዋ ላይ ያለ ማዕረግ ከወገቧ የሚሻጥ ሽጉጧ ላይ አይሻልም ነበር? እንዲህና እንዲያ አስባለሁ። ሳስባት ልብ ይደልቃል። ዘውትር እንደሚደልቅ አይነት የልብ ምት አይደለም፣ ስልት ያለው የልብ ምት። ያንን ትንፋሽ የሚያሳጥ ያንን ንዝረት የሚለቅ ትዝታ ስንት ቦታ ስንት እንስቶች ላይ ፈልግ የለም አልነበረም። ኢንስፔክተር መንበረ ሂድ ተፈትሃል ብላ ወደ ሰፊው ዓለም በፖሊስ ጣቢያ ሽንቁር ስትልከኝ አእምሮዬ ውስጥ ግን ኃይለኛ ብርሃንና ሙቀት የሚያሾልክ አንዳች ቀዳዳ ሳይፈጥርብኝ አልቀር። እንግዲህ ነፃነት ምንድን ነው? የነፍስን ሽንቁር መድፈን አይደለምን? የጎን አጥንትን ሲባልስ የጎን ሽንቁር አይደለም ማለት ነው? የጎን አጥንት ሲባልስ የጎን ሽንቁር አይደለም ማን አለ? ከሁለተኛ ደረጃ እስከ ዩኒቨርሲቲ ደግሞ ስራ በሚሉ ስንክሳር በህይወት ጎዳና ግራ ቀኝ ሳልል አንዲት ለሌሎች የማትታይ የሐሳብ ሀዲት ተከትዬ እሷ ሳላዛንፍ እየተከተልኩ 30 ዓመት ሞላኝ። ሴቶቹ ብዙ ወሬው፣ ብዙ መልኩ፣ ብዙ አጋጣሚው፣ ብዙ መገናኛው፣ ብዙ መለያው ግን ብዙ የሚመስል አንድ አእምሮዬ ውስጥ የተሰነቀረ ቀለም ነበር፣ ቀይ ቀለም። 16ቱን ዓመት እስረኛ ነበርኩ። ብዙ ፋሽን መጣ፣ ብዙ ፋሽን ሄደ። አንዱም ላይ ግን የውስጥ ሱሪን የሚያሳይ ሽንቁር ያለው የሴት ልብስ እስካሁን አላየሁም። እንግዲህ መንገድ ዳር ቆሜ እስቲ ቀሚሳችሁን አውልቁ፣ እንደ እሳት ፉም የቀላ ቀይ የውስጥ ሱሪ የለበሳችሁ የሀገሬ ሴት እሷ የጎን አጥንቴ ናት አልን ነገር ካቀፉትም ገላ በላይ የትዝታ ገላ ሙቀቷ ይጣል ነው። ሌላው ይወርዳል። በሽንቁር እንደማይገባ ኃይለኛ ነፍስ በቀስታ ቅዝቃዜና በመንሰፍሰፍ ወደ ነፍሴ የማያስገባ ሽንቁር ዛሬም አለ። ውይ እሱ ያያት ሁሉ ታምረዋለች፣ ወረተኛ ነው ይለኛል። ሲያሻቸው ለበጣም ይመርቁበታል። አቀፈን ታቀፍንለት፣ ሳመን ተሳምንለት አመል ነው እንጂ ከኛ ምን አጣ? ሽንቁር ያው ሽንቁር ነው እያሉ ምዕራፍ 2 ተጠናቀቀ።